ሁሉም የራሱ ለአንድና ለመጨረሻ ጊዜ ነው የምጠይቅ። ታገባኛለህ ወይስ አታገባኝም? ማንሽ አንቺ አላወኩሽም እኮ ማንሽ ታገባኛለህ ወይስ አታገባኝም? ኧረ እኔ እንኳን አንቺን ማስተዳደር ቀርቶ የሞተች ዶሮ እንኳን በእጄ የለችኝም እኮ። እንዴት ነው ማስተዳደርሽ? እንዴት ነው ማኖርሽ? አይመለከተኝም። እኔ ማግባት ብቻ ነው የምፈልገው። እሺ ቀለበት እንኳን አልያዝኩም። አይመለከተኝም። አባ አይሰማም እንዴ? እሺ አሁን ላግባኝ? አዎ አግባኝ። እሱን ብቻ ነው የምፈልገው። ይሄው እሺ ሲጀመር ቤት ከሌለ ባናቱ ተከፈለ አይደለም ለኔ ለራስም አጠቅም አንተ። እሺ ነይና ይኸው ትከኛ መግዛት ፍላጎት ስላለ ዘላለም ነው። በነገራችን ላይ አንድ ነገር ሳልነግርሽ፣ ምን አሁን ለምሳሌ 8% ብቻ ከፍለን ከዲኤምሲ ሪል ስቴት ቤት ብንገዛ ገዛልን ነው እና ምንም ይባል። ኧረ የአባታችን ማሳ በነፃ ወረስን ነው እንጂ። ዲኤምሲ ሪል ስቴት? አዎ ዲኤምሲ ሪል ስቴት ነው የሚገኘው በመሀል አዲስ አበባ በኮሪደር ልማት እያሸበረቀችና እየተዋበች በምትገኘው በነቡ መብራት። በነገራችን ላይ ሊፍት አለው ግን? ወይኔ ሴትዮ አፈላች። በአንድ ህንጻ ላይ 5 ሊፍት አለ። 2 የተለያዩ ባካፕ ጀነሬተሮች አላቸው እንዴ! አንዱ የቤትና አንዱ የሊፍት። ይሄ ሁሉ ነገር የተሟላበትን ቤት 8% ብቻ ቅድመ ክፍያ ከፍለሽ ነው የምትወስጂው። ኦኬ ስማ ደግሞ ሁለቱ ፍራንቾች እኮ ፌል አድርገዋል። ኧረ ተይ እውነት? ኧረ ምን ችግር አለው ታዲያ? እንደዛ ከሆነ ችግር የለውም። ልትሰጠኝ ነው? እንዴት አሰጥሽም? ላንቺ ጌታን እሰጥሻለሁ። ይኸው ነገ ጠዋት ቄራ አንዲት የምትታረድ ላም ቆማለች እና ቄራ አብረን እንሄዳለን። ከዛ በኋላ ለበለጠ መረጃ ካፕሽን ላይ ስልክ ቁጥር አለላችሁ።